ናችሁ በመጀመሪያ እኔ ማታውቁኝ ካላችሁ ኢሳኩር ደረጃ ባላለው ስፒች ኤንድ ዲቤት ክለብ ኦፍ ኤስኤስሲ ፕሬዝዳንት ነኝ ዛሬ ስለመጣችሁ በጣም ደስ ብሎኛል እና እስቲ ስማችሁን በድጋሚ አስተዋውቁንና ከዛ ወደ አንዳንድ ጥያቄዎች እንሄዳለን እሺ እኔ ክርስቲያን ዳኝ ይባላል ከክሩስቴፕ ሰራቴፕስ ከክሩስቴፕስ አሴሪዮ ከክሩስቴፕ እሺ ያው ዛሬ ከመነን ትምህርት ቤት ጋር ዲቤት ልታረጉ መጣችኋልና እንደ ቀድሞ ዛሬም እስቲ የምታሸንፉበትን እድል ከ100% ስንት ነው የሚለው 100 80 ሰዋን 100% ለምንድን ነው እርግጠኛ ያሉሽ ከኛ የተሻለ ታይም ነበራቸው ለመዘጋጀት ስለዚህ እሺ ያው እሺ ይሁን እስቲ እናያለን 20% ለነሱ ማለት ነው እሺ ውድድሩን ለማድረግ በመተዘጋጁበት ጊዜ አንዳንድ ያጋጠማችሁን ቻሌንጅ እና እንዲሁም ደግሞ አስተማሪዎቻችሁ ያረጉላችሁን ነገር ትንሽ ካንቺ ልስሙ አስተማሪ ያረጉት ላይክ ለመዘጋጀት ምናምን ከክላስ መውጣት ነበረብን እና በዛ ሰዓት ተረድተው ምናምን የሆነ ማርክ ምናምን አልቀነሱም እግዚአብሔር ይመስገን እና ሌላ የኔ ቻሌንጅ አልነበረም ሁሉም አስተማሪዎች በጣም ተረድተው ነበር ለነሱም እንትን ይያሉ ነበር ምናምን እና በዛ መንገድ እናመሰግናለን ለአስተማሪዎች እሺ ከባለፈው ፊድባክ ተምራችሁ አሪፍ ነገር እንደምታመጡልን ተስፋ እናደርጋለን ዛሬም በአጋጣሚ ሆኖ አንዳንድ ጀጆች መገኘት አልቻሉም ይቅርታ ጠይቀዋል ስለዚህ በእነሱ ምትክ እኛው ጀጅ እንዳደረጋችኋለን እንደባለፈው ግን የመጡም አክብረውን የመጡ አሉ ግን አሁን ወደ አንቺ ልምጣና ያያየሻቸው ነውና እንዴት ያስፈራሉ ምን ተሰሙ not much asur so I ፈራው they look friendly ግን ያው who knows እሺ አይ መነን ትምህርት ቤትን ታውቁታላችሁ ብዬ አስባለሁ ከዚህ በፊት እና የሆነ ከነሱ ጋር አጣው ከነሱ ጋር መሆኑን ስታውቁ ምን እንደተሰማ ትንሽ ነገር አሁን ከማይታችሁ በፊት ማለት እነሱን ከማይታችሁ በፊት እኔ ምንም አልሰማኝ ማለት በጣም አንደርስቲሜት ነው ያደረኳቸው ከኛ አንፃር እና ግን ስንዘጋጅ አሪፍ ነበር ዝግጅታስ ምናምን ነገር አስተማሪዎች እሷ እንዳለችው አስተማሪዎች አሪፍ ስራ ሰርተውልናል ማርክ ባለመቀነስ እና እንዲ ዲስከስ እናደርግ ምናምን ነገር ለዲቤቱ ስንዘጋጅ ምናምን ነገር ላይክ ብዙ ጥያቄዎች እየተነሱ ምናምን ነበር ኦልሞስት መጨረሻ ሰዓት ላይ ነው አብዛኛው ጥያቄ የተነሳውና በጣም ኮንፊውዝድ ነበር መጨረሻ አካባቢ ላይ ኤኒዌይስ ግን ፊገር አውት አድርገነው መጣን እሺ ያው እንደምታሸንፉ ተስፋ አደርጋለሁ መልካም እድል ዛሬ ተገናኘነው ከክሩስ ትምህርት ቤቶች ጋር ዲቤት እንድታረጉ ነውና እንዴት ነው እስቲ ስታያቸው ምን ተሰማችሁ የሚለውን ካንቺ ልስሙ I was so excited actually እነሱን በማየት and honestly underestimate ማድረግ አልፈልግም እነሱን but still በጣም እየተዘጋጀን ነበረ and God will also help us and we can do this time እሺ ቀጣይ ወደ አንቺ ልምጣና ይቅርታ ግን ስምሽ ሲቲካ እሺ የመነን ትምህርት ቤት እሺ አንቺ ምን እንደሷ ስምሽን አስተዋውቂኝና ከዛ ጥያቄ ናርዶስ ታከለ ባላለው የ12 ክፍል ተማሪ ነኝ ትግመነን ውስጥ እሺ አንቺን ደግሞ ምን ልጠይቅሽ መሰለሽ ስታያቸው ምን እንደተሰማት ነግራኛለች አንቺ ደግሞ ስታያቸው ይሄን ያህል እናሸንፋለን ብለሽ በፐርሰንት የምታስቀምጪው ነገር እሺ በእኛ ሳይድ 100% sure እንደምናሸንፍ ግን we don't know እንዴት እንደሆነ ነው ነገር ስለማናቅ እሱን የሚሆነው ይሆናል ግን we're going to go all in and now I'm very excited to meet them by the way connection is also a nice thing እሺ ቀጣይ ወደ አንቺ ልምጣና መጀመሪያ እንደነሱ ቦንቱ ካልተሳሳትኩ አስተውስሻል ያው ዲቤቱን ለዲቤቱ በመተዘጋጁበት ሰዓት ያጋጠማችሁ አንዳንድ ቻሌንጆች ካሉና አስተማሪያችሁም እንዳገዛችሁ ያስታውቃልና ማመስገን የምንፈልገው አካል ካለ ኦኬ እንደዚህ አይነት ጥያቄዎች ትሪኪ ናቸው ማለት የሆነ ሰው መሃል ላይ እንዳረሳ ግን እሺ
you guys can help me too. በስተመጀመሪያ ትምህርት ቤት አድሚኒስትሬቲቭስ አስተማሪያችን ሚስተር ነጋሲ ሁሉም የእንግሊዝኛ ዲፓርትመንት በጣም ረድተውናል። እነሱም በጣም ማመስገን እንፈልጋለን። ከዛ ውጪ ከስቱደንቶችም አሉ እየመጡ እኛን ጆይን እያደረጉ ምናምን እንደ ጀጅ የሆኑልንና ካይንድ ኦፍ ቲንግ እንደዚህ ብቻ ግን አሉ ልጆች ምናምን መሰገናቸው። ከዚህ ውጪ ርዕሰት ካለ በጣም ቴንክ ዩ እንላለን። ደግሞ ፋይናሊ የሆነ ነገርም ብለን ነበር ይሄ ቻሌንጅ yes it was exam week ወደዛ ነበረውና ለመዘጋጀት ምናምን አይመችም ነበረ። በተለይ ይሄኛው ደግሞ ሰኞ ማክሰኞ ሮብ አካባቢ አይመችንም ነበር አልተመቸንም ነበር። ከዛ ውጪ ግን actually we prepared ግን አይመችም ነበር ከኤግዛም ጋር ትንሽ ጣበብ ነበር። እሱ ቻሌንጅ ነበር ግን I think we managed. እሺ በጣም አሪፍ ኢንተርቪው ነበረ። መልካም እድል እመኛለሁ። Social media, we regulate social media and not ban it, right? And it's for imagine waking up right. No hacker just backs down because you just upgraded security. Oh my god, that's so out of my league. No, they don't say that. አንደና መጣችሁ መጀመሪያ አሸንፋችኋል። በሰከንድ ታይም ስንት ነው እሺ ያመጣችሁት ውጤት ራሳችሁን ኢንትሮዲዩስ ያርጉ ከትምህርት ቤትና ውጤት አቨሬጅ ስንት አመጣችሁ? አሴሪዮ ከትምህርት ትምህርት ቤት ስንት ነው 90.6 የአቨሬጁ ማለት ነው። ታዲያ ቴዎድሮስ ከክሩስ ትምህርት ቤት የኔ ብቻዬን 91 ክርስቲያን ዳኜ ከክሩስ የኔ ብቻዬን 91 ነው። እሺ አሁን ዲቤት አድርጋችሁ ጨርሳችኋል። ማን እንዳሸነፈ ታውቃል። 90.6 አምጥታችሁ አሸንፋችኋልና ሶ ምንድነው አሁን እዚህ ጋር የምጠይቃችሁ ቻሌንጅ ያደረጋችሁ ነገር ምንድን ነበርና እሱን ትነግሩናላችሁ። እሺ ቻሌንጅ ያደረገን እንትን እነሱ ዲቤት ሲያደርጉ ማለት ነው ትንሽ ሀሳባቸው ኦርጋናይዝድ አልነበረም እና ከነሱ እየመረጥና ማውራት ነበረብን ማለት ነው። እሱ ትንሽ ቻሌንጅ አድርጓልና የሆነ ሳለ ጥያቄ ራሱ አንስታ ነበርና እሱ ጋር ካስተዋላችሁ ላይ ሁለታችሁ በጣም ግራ ተጋብተን ነበር ማለት ነው። ሌላው ግን በጣም ኢዚ ነበር ለክ እንዳል 100% አሸንፈናል። ቪዲዮስ በዛና ያሰብኩትን አልሆነም። ስለምናገር ጊዜ ነበራቸው በቃ እነሱ ተዘጋጅተዋል ምናምን ብዬ ነበር። turns out they didn't. No offense. ብቻ it was fun. የቻልኩትን ያህል ዲቤት ለማድረግ ሞክሬያለሁ። ከዛ እነሱም ሪበታላቸውን ሞክረዋል ግን we did better. እኔ እንዳዩሽ እንደነገሩኝ አግሬሲቭ ነበርኩ ተብያለሁ። አግሬሲቭ የሆንኩት ምንድነው ጥያቄ ስንጠይቅ ወይም ደግሞ የሆነ ሪፖርተር ምናምን ስናደርጋለን አይደለ they weren't like making points, you know, clear የሆነ ፖይንት አይደለም ለሷ እንዳለች የሆነ ግራም ያጋባው ስብስብ ምናምን ነገር ነው እንትን ሲሉ ነበር። በጣም ነበር ያናደደኝ እሱ ፓርት ማለት ነውና that's why I pissed off እና ሌላው ነገር አሪፍ ነው። ጥሩ ተከራክረዋል እነሱ ግን unfortunately they lost you won. ከዛ ውስጥ ደግሞ አንድ ሞመንት ይሄ በቃ ይሄ የተፈጠረው እንደዚህ የሆነ ነገር ተፈጥሮብኛል ወይ የሆነ አስተውሳለሁ ይሄ ሞመንት ምናምን ብትሉታለ ኤኒ ታይም በቃ ዲቤት ውስጥ አስተውሳለሁ። ያንን ፖይንት መቼ ማረሰው ምትሉት እኔ ጥያቄ መቼ መረሰው አይደለም ቅድም እንትን ሁለት ሀሳብ ነው ያነሳችሁ። መጀመሪያ ማለት ነው ብዙ ሰዎች ኢንተርኔት ሶሻል ሚዲያን ይጠቀማሉ። ከዛ በኋላ ቤኔፊቱ ያወቁት ነው የሚጠቀሙት አልሽ። ከዛ በኋላ ድጋሚ ሲባል ምን ነበር የሆነ ነገር ብላ ነበር አይደለ? በጣም ብቻ ግን ኮንፊውዚንግ ይሆን ነበር። እሱ ማለት ነው እኔ ደግሞ ላይክ መተው አናግረውናል። ላይክ መጀመሪያ ላይ መተው they were like እንዲናችሁ ነው ምናምን good luck ነው እሱን አረሰው because they tried እኔ ምንም ማለት ላይክ ማድረግ ሞመንት የለም። ካለፈው በጣም ወርስ ነበርኩ። እኔ እንትን የምለው ራሴ ማለት ነው ሶ እኔ ጉድ ሞመንት አለኝ ብዬ አላስብም። እንደገና እንኳን ደህና መጣችሁ። ራሳችሁን እንደገና ኢንትሮዲዩስ ታደርጋላችሁ። ስንት ውጤት እንዳመጣችሁ አስ አ ቲም ትነግሩኛላችሁ። ኦኬ ስሜ ቦንታ ደስ ይባላል። ከመነን ወራስ 10ኛ ክፍል ተማሪ። እሺ ሲቲ ከወልጅራ 11ኛ ክፍል ከመነን። እሺ ናርዶስ ታከላ 12ኛ ክፍል ከመነን። እሺ ቀጣይ ደግሞ ስንት ነው ያመጣችሁት ውጤታችሁ?
let me check. I'm sorry. I think 83.5 ያ 83.5 ነው የመጣው ነው። እሺ ፖይንታችሁን ያው በሚገርም ሁኔታ ሁላችሁም አብራችሁ በጣም አሪፍ ነበር የሰራችሁት። ሁላችሁም አሪፍ ፖይንት ነው ሬዝ ያደረጋችሁት። ሪቢት ለማድረግ በጣም ሞክራችኋል። አሪፍ ነበር። ያው አንዳንድ ነገሮችም ዲፎልት ቢኖሩትም ይሄ አሪፍ ነበር እንደኔ ግን በአንዳንድ ነገሮች ምክንያት ያኛው ቲም አሸንፏልና እስቲ አሁን ካያችሁት ዲቤት ላይ ምን ቻሌንጂንግ ነበረና እሱን ምንድን ነበር ከዛ ሞመንት የምታስታውሱት ቻሌንጅ ያደረጋችሁ ነገር ብለሽ የምታስበው? ኦኬ ዲቤቱ አሪፍ ነበረ። ቻሌንጂንግ ልል የምችለው ሜቢ አት ሰም ፖይንት የሆነ ታይሟ አጭር ነበረችና there are a lot of ideas ደግሞ በእኛ ሳይድ ካየሹ የሚመች አይነት ፓርት ነበረ። the topics ከኛ ከዲፌንድ ከምናደርገው አንፃር እና በጣም ብዙ ብሬዝ የሚደረጉ ፖይንቶች ያሉ we brought በጣም a chunk of information ራሱ ግን the time was tight እሱ ቻሌንጅ አድርጎናል በጣም የቱን የቱ ጋር ልበለው ብዙ ኢንፎርሜሽን ስላለ ማለት ነው። so maybe for next time ትንሽ ታይም ሰፋ ቢል ራሱ ጥሩ ነው። እሺ ኦኬ እኔ በኔ በኩል አክቹሊ ትንሽ ቻሌንጅ ያደረገን ትንሽ ቲም ወርክ ነበረ። ከዛ ውጪ ግን አክቹሊ ብዙ ነገር አሪፍ አግኝተናል። and I seemed to be the unlucky one when it comes to time. ስልሽ የሆነ like ጥቂት ቃላት ሲቀሩኝ ምናምን ትንሽ ኦልሬዲ ሰከንድ አልፏል። so አልፌ ትንሽ ሰከንድ ነው የምጠቀመው ምናምን ነገር I know የምናገረው ነገር it wasn't chunky honestly ግን ያ አንዱ ታይም ነበረ እሷ እንዳለችው that's the only challenge. Okay ያው ከታይም ቻሌንጅ ነው so challenge ያደረገን ነገር actually time and also ያስተዋልኩት ነገር እኛ ሪባተል ላይ በጣም እንትን እያለን ነበረ because we genuinely thought our questions weren't completely answered and we wanted to point on that and not እሱን ትላማት ብለን የእኛን ሀሳባችንን ሳንረስ ቀርተናል. Of course we did and something that አንዳንድ ነገሮች ሩሉን ባለማወቃችን something አለመስማማት ነው አለመግባባት ነገር ተፈጥሯል ከዳኞችም ጋር ኢንቴንሽናችን አሁን እኛ ሞር እድል እየተሰጣጠን ግን ደግሞ ቲም ማኔጅመንት እጥረት ነው የሚመስለው. Our using devices looks like so unpreparedness ነው የሚመስለው. Looks like we were using internet. it's good using internet ግን አሁን እዚህ ጋር we wouldn't use internet. internet መጠቀም ልክ አይደለም but device መጠቀም አይቻልም ወይ ደግሞ ማንበብ አይቻልም ለኢንትሮ ቢባል ጥሩ ነበረ በደንብ ግልጽ ቢደረግ but we did our best. We'll improve next time.